እስቲ አንድ ጊዜ ገባ በሉና ትንሽ መልእክት አለችኝ በአማርኛ ማስተላልፈው ዛሬ አፋን አማራቲኒ ደቂቃ የርሱ ደበርሱን በርባዳ ሜሴናቲ ዮ ኢነጌሱ ታታኒ ምልክተና ከና ኢነጌሱ ታታኒ ምልክተና ከናቲ ነኒ gabaabduudha waan ishee baay'ee gabaabduudha afaan amaaraatiin dabarsuu barbaada afaan amaaraatiin waan xiqqoo haasa'uu barbaada Biraanuu hin dhaga'ama yoo dhaga'ame quba kee ol kaasii naa kenni oo hin dhaga'ama jechuudha yaa very good tole galatoomi Biraanuu mee seenaati afaan amaaraatiin waa xiqqoo haasa'a isa booddee sheerii gochuu dandeessu jechuu kooti. Kanaafi mee seenaa xinnoo ishee yaalmaan Oromoo seenaa afaan amaaraatiin dubbachuu barbaada. Ergaan kuni isaanumtuu sheerii walii godhu. Ergaan kuni warra ijoollee warra amaaraatiifini ergaa dabarsuu barbaade. Seenaa ijoollee Oromoo mee sheerii godhaati wal dhageessisaati sheerii godhaa yoo sheerii gootanii walitti himtanii warra bashaa kanaafis akkasiin ergitanii barbaada akka isaan dhaga'anii barbaada kana haa dhaga'an isaanii waa'ee isaanii kana waan beeknu ittiin fakkaatu. Sirba kanaan dhaggeeffachuu jaalladha. Waraabni tokko nurraa bu'ee waraabuu tokko nutti adeemaa jira. Waraabuu tokko nurraa bu'ee tokko nu barbaadaa jira. Kanaafan kana dhageessisa. Isiniif immoo hamilee akka ta'uuf ittiin. Kana dhaggeeffadhaati. Utuu amma sheerii gootanii ijoolleen hin seenu hin dhaggeeffatu maaliif seenaa kana akka isinis dhageessanii barbaada. Yoo walii hirra jettanii quba keessan naa kaasanii piroomiisii galtanii nan jalqaba. Muuziqatti ishee kana duwwaa dhaggeeffadhaa. Yaalmaan Oromoo. Bineensi bineensumaa. Adama Haaruu kan akkasiin jaallattan nan beeka. Dhiira onnee qabduudha Adama Haaruu. Biraanuu akkati jaallattu bareera. Share gola. Ensuma. Bineensi bineensuma.
Tole ijoollee keenya baay'ee eeddan anis nan jarjara bakka tokko dhaquudhaafi ይቺ አጭር በጣም አጭር መልእክት ለግንቦት ሰባትና በተለይም ለእሳት ቴሌቪዥን መልእክት አለችኝ። ይሄን ሰሞን የሚተላለፈውን በእሳት ላይ በኦሮሞ ህዝብ ላይ በጣም ፎከስ ያደረገ ቅስቀሳና ደባ በእሳት ላይ ይተላለፋል። ለብዙ ጊዜ አያለው እሳት ከኦሮሞ ጀርባ መውረድ አልቻለም። ይባስ ብሎ ይሄን ሰሞን ግንቦት ሰባትም አገር ቤት ውስጥ ችግሮች እየፈጠሩ ነው። ስለ ግንቦት ሰባት ትንሽ ቤዝ ልስጣችሁ። እንደ ኦሮሞ ሰው ትግል ውስጥ እንደነበረ ሰው ግንቦት ሰባት ማን ነው? በብዛት የማውቀው ስማቸውን ሲሰማ እዛ ውስጥ ፓርቲሲፔት የሚያደርጉ ሰዎች ድሮ ኢሃፓ የነበሩ ናቸው። ኢሃፓ ውስጥ የነበሩ የኢሃፓን ስልት የያዙ የኢሃፓን ስልት ያልለወጡ እዛው የጥንት ታክቲክ ውስጥ በዛ ስታክ ያደረጉ እዛው የቀሩ ግለሰቦች ናቸው። ለምንድን ነው እንደዚህ ያልኩት? በኢሃፓ ጊዜ የነበረው መንግስቱ ኃይለማርያም ቀይ ሽብር ብሎ ሲጀምር የነበረው የኢሃፓ ዘዴ ወይም ደግሞ ዘዴ በጣም የሚያሳዝን፣ በዚያን ጊዜ ያለቁት ልጆች በጣም የሚያሳዝን፣ ብዙዎቹን እስር ቤት ስላየኋቸው ከኔ ጎን ተወስዶ ስለተገደሉ ስማቸውን ስለማውቃቸው በጣም የሚያሳዝን፣ እነዚህ ልጆች በተለይ በጣም ወጣት የሆኑና ሃይ ስኩል ተማሪዎች ቲን ኤጆች በተለይም የሶሻል ስትራታ ብታዩ በጣም የደሃ ልጆች በብዛት የደሃ ልጆች ነበሩ። ለምሳሌ ያህል ቅንብብት አካባቢ የቅንብብት ልጆች፣ መርካቶ ልጆች፣ ፒያሳ የልደታ ልጆች፣ የቀጨኔ መድኃኔዓለም ልጆች በብዛት የተገደሉበት አካባቢ የደሃ ልጆች ናቸው። በብዛት የምናውቃቸው ልጆች ህፃናቶች ናቸው የተገደሉት። ኢሃፓ በዚያን ጊዜ የተጠቀመው ስልት ህፃናቶቹን የደሃ ልጆችን በመቀስቀስ ነው የተጠቀመው። አንድ ሀብታም ልጅ ከተጠቆመ በነጋታው አይሮፕላን ላይ ነው ወይ ሱዳን ይገባል፣ ወይ አሜሪካ ይገባል፣ ወይ ኬንያ ይገባል፣ ይጠፋል። ጥቆማ ከደረሰበት በጉቦ በምን ከቀበሌ ይፈታል። ከቀበሌ የሚፈቱ ብዙ የዞን ኃላፊ የነበሩ የኢሃፓ ልጆችን አውቃለሁ። ግን ምንም የሌላቸው በትንሽ ነገር ድሆች በትንሽ ነገር ሲተዳደሩ የነበሩት የኢሃፓ ልጆች ማዕከላዊ ከገቡ በኋላ እንደ ቅጠል ሲረግፉ እንደነበረ መቼም ሁላችሁ ታውቃላችሁ። ከናንተ የተሰወረ ነገር አይደለም። በጣም የሚያሳዝን፣ እስካሁን ድረስ ስማቸውን የማስታወሳቸው የኢሃፓ ልጆች ከኛ ጋር ተወስደው በዶዘር እየተጫኑ እየተወሰዱ ማታ ማታ ሲገደሉ የነበሩትን ልጆች በጣም ፊቴ ላይ ናቸው እስካሁን ድረስ። በተለይም አስመራ አካባቢ ለጅብ የተሰጡት የኢሃፓ ልጆች ከመርካቶ ተጭኖ የሄደው ለጅብ የተሰጡትን የኢሃፓ ልጆች ከዛ ከጅብ አምልጦ ማዕከላዊ ታስሮ የመጣና ከገዳዩ ጋር የተገናኘ ልጅ የደሃ ልጅ አውቃለሁ። ምን ማለት ነው? የኢሃፓ ታክቲክ እስካሁን ድረስ አልተቀየረም። የኢሃፓ ታክቲክ ጋንግስተሪዝም ነው። ሰው ኦርጋናይዝ አድርገው ገንዘብ ሰጥተው የሆነ ነገር ያልሆነ ቅስቀሳ አድርገው ህፃናቶችን ማስጨረስ ነው። ይሄን ዘይቤ መቀየር አልቻሉ እነ ብርሃኑ። ኤግዛክትሊ ዘ ሴም ቲንግ ነው የሚያደርጉት። አሁን አገር ቤት ገብተው በቡራዩ አካባቢ የተፈጸመው ምንም ዝንፍ ያላለ ከዛ ታክቲክ ትንሽ እንኳን ሰው አይሻሻልም ትንሽ
the same thing በደርግ ጊዜ ያደረጉትን ነገር ነው ያደረጉት በኢህአፓ ልጆች ላይ በአሁን ግንቦት ሰባት ብሎ የገቡት እዛን ጊዜ ሲደረግ የነበረውን ነገር ነው ማድረግ ላይ ያሉት ትንሽ ግሩፕ ኦርጋናይዝ ያደርጋሉ ክላሽንኮቭ ይሰጣሉ ሽጉጥ ይሰጣሉ ቦምብ ይሰጣሉ ከዛ በኋላ መንደር ውስጥ ይበትኗቸዋል የሚያዙት መንደር ላይ ያሉ ኢንፎርሜሽን የሌላቸው ህፃናቶች ናቸው በዚህ ጦርነት ውስጥ የሚያልቁት ልክ እንደዚህ አይነት ነገር ነው የተሰራው አሁንም የሚሰሩት ይሄንን ነው እነብርሃኑ የሚሰሩት ለነብርሃኑ መልእክት አለኝ በጣም የሚገርማችሁ the new reality የሚባል ነገር አለ reality on the ground ተቀይሯል እዛ ሀገር ኦሮሞ እናንተ እንደምታስቡት አይደለም ኖ ተቀይሯል ከኛም ልቆ ሄደዋል እኛ ወደ ኋላ ቀርተናል እነሱ ልጆቹ በተለይ የቁቤ ልጆች እና አሁን የቄሮ ልጆች አንደኛ ነገር የዛ የደርግ ሜንታሊቲ የላቸው ያለ ስላሴ ሜንታሊቲ የላቸው እነዚህ ልጆች አዲስ ልጆች ናቸው በወያኔ ያደጉ ናቸው ጠቅላላ አስተሳሰባቸው ሳይኮሎጂካል ሜካፓቸው everything is new እናንተም በመፍራት በመንጠራጠር በምን ማለት እንደ ድሮ እንደ ኢሃፓ በመንደር ውስጥ እየዞራችሁ የስውር ስራና የድርጅታዊ ስራ አይቀበሉላችሁ ነክቷል ልጆቹ in new reality adapt ማድረግ አልቻላችሁ new reality መዋጥ አልቻላችሁ እዛው ናችሁ እዛ ሆናችሁ ደግሞ ይሄን ሀገር ምንም ልታረጓት አትችሉ እነዚህ ልጆች መቀየር አትችሉ ማስፈራራት አትችሉ ይሄ ቄሮ ማለት እስካፍንጫው የታጠቀውን የወያኔን መንጋ ፊት ለፊት ባዶ እጁን ቆሞ ወያኔን ድፊት ያደረገ ህዝብ ነው ስለዚህ መንደር ውስጥ እየዞሩ ገንዘብ በመስጠት በኢዳሃ ልጆችን በማታል በገንዘብ በማታል ይሄን ሁሉ ግፍ ሰው እስኪገደል እስኪጠፋ ድረስ ማድረጋችሁ it is going to reflect እናንተ ላይ ሪፍሌክት ያደረገ ነው ሪፐርከሽኑን አትችሉትም አሁን ህዝቡ ነቃባችሁ ምን እንደምሰሩ በሙሉ ነቃባችሁ ኢትዮጵያ አብላችሁ እንጭጭ የምትሏትን የአማራ ግሩፕ ነው እኛ በአማራነታችን ነው የተጎዳነው እናንተ ኢትዮጵያ የምትሉትን ነገር አንፈልግም አለ እኛ በዘር ነው የተጎዳነው በዘር የተደራጀን ነው አለቅ እናንተ አሁን ሜዳ ላይ ከሳራ በከሳራ ሆናችኋል ይሄ ሁሉ ምስጢር ይጋለጣል በደቂቃ ነው የሚያወጡት ህዝብ ደህንነት ሄዶ ወፌላላ አንድ ደቂቃ አይፈጅባቸው ይሄን ሁሉ ያጋልጣሉ ይሄን አላወቅም ብርሃኑ የሀብታም ልጅ ነው የነጋ ቦንገር የሀብታም ልጅ የቢሾፍቱ ልጅ ይሄን ሁሉ አልደረሰበትም ያ ጥፍር ንቀላው በየቀበሌ ውስጥ ጥፍር መነቀል መገደል መጨፍጨፍ የፈላ ዘይት ውስጥ የሀፓ ልጆች እግራቸው ስከተል ያን ሁሉ አላየህም አንተ ያ ወንድ ያየውን አላየህም ለዚህ ነው እነዚህ ልጆች ይዛችሁ ልጆቹን አሁን እንደገና the same old tactic ተጠቅማችሁ ኦሮሞን ፌስ ማድረግ የፈለጋችሁት ኖ አይቻልም እናንተ መዋጥ ያለባችሁ the new reality መዋጥ አለባችሁ እናንተ ሐቁ ምንድነው አሁን reality on the ground is changing that's it it's done የለም የዱሮ ሪያሊቲ የለም አንዳንድ ሞኞች አይጠፉም እንደነ ተስፋዬ ደበዛ የሀገር ቤት ገብተው ዘሎ የሞቱ ምናምን እንደዚህ አይነት ነገር አለ ግን ሌሎቹ የሀብታም ልጆች እያመለጡ የደሃ ልጆች ናቸው እኔ አንድ ማስታወስ ነገር አለኝ ብርሃኑ ዶክተር ብርሃኑ በ4 ኪሎ አካባቢ ያበደች ሴትዮ 4 ቆሎ ሽጣ የሰው ቤት እየጠረገች እንጀራ እየጋገረች 4 ልጆች እያሳደገች እያለች በእናንተ ምክንያት ደርግ አውጥቶ 4ቱንም ሲረሽን ያቺ ሴትዮ እንዴት እንደሆነች ታስታውሳላችሁ 4 ኪሎ አካባቢ የነበራችሁ በዛን ጊዜ በተለይ የቅምብት ልጆች ታውቃላችሁ እንዴት እያበደች መንገድ ላይ ስትሮጥ እንደነበረች ጠበንጃ እየሰጧቸው ምን በወረቀት በመበተን
ህፃናቶች 50 ሳንቲም 60 ሳንቲም 1 ብር እየሰጧችሁ በዚህ አይነት ነበር እናንተ ስትታገሉ ነበር። ያ የለም፣ ያ አይሰራም ዛሬ። እና ኒው ሪያሊቲ መቀበል አለባችሁ። የኦሮሞ ልጅ በዚህ የሚታለል የለም። የኦሮሞ ልጅ በእናንተ በማስፈራራት ወደ ኋላ አይልም። እስከ ነፃነት ድረስ የጀመረውን ጉዞ ወደ ኋላ አይመልስም። ይሄን ነገር እንድታውቁ ነው የሚፈልገው። ሌላው እሳት በጣም ነው የምትገርሙኝ። በጣም ነው የምትገርሙኝ። አንደኛ ዩ አር ስፖይልድ፣ በጣም ስፖይልድ ሆናችኋል እሳቶች። ምክንያቱም እናንተ ጋ መጥቶ ኢንፎርሜሽን የሚሰጧችሁ እናንተ ኢንተርቪው የምታደርጓችሁ ሰዎች ትክክለኛ ኢንፎርሜሽን ስለ ኦሮሞ አልተሰጣችሁም። ትክክለኛ ሰው መጥቶ ኦሮሞ እንደዚህ ነው፣ ይሄን ነው የሚፈልገው፣ እዚህ ደረጃ ላይ ደርሷል የሚል ኢንፎርሜሽን አላገኛችሁም። የእናንተን አድማጮች ነው የምታጭበረብሩት። የእናንተን አድማጮች ታሞኛላችሁ። የኦሮሞ ሄዷል፣ መጥቆ ሄዷል። ከእናንተ ተራ አይነት ፕሮፓጋንዳ ሄዷል። እዛ ቦታ የለም ኦሮሞ። እናንተ አሁን የማታለል የማጭበርበር የውሸት ነገር በቲቪ ላይ ዛሬ አንደኛ ነገር ቴክኖሎጂ በጣም ፋስት ነው። ፌስቡክ አለ፣ ምን አለ፣ ትዊተር አለ፣ ምን አለ። ያ ሁሉ በጣም አድቫንስድ ነው። እናንተ ያላወቃችሁ እናንተ አርባ ጉጉ ላይ እንደዚህ የተደረገ በደሎ ላይ የውሸት ተቀነባብሮ ሲተላለፍ የነበረው ነገር የዛሬ 27 26 ዓመት ወያኔ ያደረገችው ዛሬ ያቀረባችሁ ኦሮሞን ህዝብ ማታለል ከሌላ አፍሪካ ሀገር የተሰራውን እንትን እያመጣችሁ ፎቶሾፕ እያደረጋችሁ ኦሮሞ የኢትዮጵያን ህዝብ ማታለል። ይሄን ነው የእናንተ ቢዝነስ። ይሄ ቢዝነስ ፋልሶ ነው። ዝም ብሎ ውሸት ነው። ይጠፋል፣ ከእናንተ ይበናል። ምክንያቱም የእናንተ ኦዲየንስ ምናልባት ፌስቡክ በደንብ ማያውቁ ወይ ደግሞ ኢንፎርሜሽን የሌላቸው ሰዎች ሊሆኑ ይችላሉ። ግን እነዚህ ሰዎች የአማራ ልጆች እዚህ ዲሲ ምናምን እዚህ ውጭ ሀገር እዚህ ያሉት ሰዎች ይነቁባቸዋል። ፋይናሊ እንዴ እንደዚህ አላላችሁም እንዴ? ምንድነው የምትሉት? ኦሮሞ የሚናገረው ሌላ፣ እናንተ የምትናገሩት ሌላ ልሏችሁ ነው። መጨረሻ ላይ ገበያችሁን ልታጡ ነው። ያ ሁሉ ውሸት አይሰራም። አንደኛ ነገር ኦሮሞን ኢንተርቪው ስታደርጉ ሐቀኛውን የኦሮሞ ልጅ አምጥታችሁ ኢንተርቪው አላረጋችሁ። ኦፖርቹኒስቶቹ እየመጡ እኛ እንዳውም እኛ ኦነግን እንደው ለቀልድ ነው ያቋቋምነው፣ እንዳውም ፈልገን አይደለም። አይ ኦነግ ጌታለች። እኛ ኢትዮጵያ ብቻ ነው የምንፈልገው። የሙሉ ሰዎችን እየሰበሰባችሁ ነው የእናንተን እንትን ሳቲስፋይ እንዲያደርጉ የእናንተን ፍላጎት ሳቲስፋይ የሚያደርጉላችሁን እየመረጣችሁ ፒክ ያደርጋችሁን በጓደኝነት በምናምን እየተሰባሰባችሁ ነው ኢንተርቪው የምታደርጉ የነበራችሁት። ያ ሁሉ አልሰራም። አሁን ይሄን ሰሞን አንዴ አብይ ላይ፣ አንዴ ለማ ላይ፣ አንዴ ማል የምትይዙትን የምትጨብጡትን አጣችኋል። ምክር ልስጣችሁ እስኪ። አንደኛ ነገር አገር ቤት ያለውን ሪያሊቲ ሂዱና ሪሰርች አድርጉት። ሰው ላኩና ሪያል ኦሮሞ ከዚህ በኋላ በምንም ተአምር እንኳን በእናንተ ፕሮፓጋንዳ በታንክና በመትረየስ ወደኋላ አልተመለሰም። የኦሮሞ ወንድ የኦሮሞ ሴት ቀልድ የለም ከዚህ በኋላ። በጣም የምታሳዝኑ ፍጥረቶች ናቸው። እናንተ። ምክንያቱም ሰው እዛው ለዘላለም ይኖራል። ሰው ለዘላለም የሚኒሊክ ካምፕ ውስጥ ይኖራል። ሰው ለዘላለም የሚኒሊክ ሐውልት ላይ እዛው ተለጥፎ ዘላለም ይኖራል። ሌላው ቀርቶ እናንተ እንወክላለን ብላችሁ የአማራ ልጆች ዛሬ ኖ እኛ በአማራነታችን ነው የተጎዳነው፣ እኛ አንፈልጋችሁም፣ እኛ በአማራነታችን ስለተጎዳን
መብታችንን እንፈልጋለን እንደ አማራ መቋቋም እንፈልጋለን እያሉ በግልጽ የተናገሩ ናቸው አሁን ማንን ነው የምትወክሉት ማንን ስልጤው አሁን የስልጤ እዚህ ላይ የስልጤው እንትኖች ጓዶች አይ እኛም የራሳችን ነው የምንፈልገው እኛ ከሰው ጋር መጣላት አንፈልግም እያሉ ነው ሲዳማ እንደዚህ እያለ ነው የወላይታም እንደዚህ እያለ ነው ማንን ልትወክሉ ነው ለመሆኑ እናንተ በጣም ኢትዮጵያ የምትል ባዶ ከበሮ እየመታችሁ ይሄ የትም ሊያደርሳችሁ አይችልም የትም አትደርሱም በዚህ አይነት ስለዚህ እኔ የምመክራችሁ አትሊስት ሪያሊቲውን መጨበጥ አለባችሁ ያ ነው የኔ መልእክት ለእሳት ከሪያሊቲ ጋር ሰማይና ምድር የማይገናኝ ሪያሊቲ ውስጥ ናቸው in a different world በበል ውስጥ ናችሁ እናንተ የሆነ በበል ውስጥ የራሳችሁን በበል ፈጥራችሁ ህልም ውስጥ ናችሁ ህልም ሰው ህልም ውስጥ ይኖራል ህልም ውስጥ አትኖሩ ውጡ just break that bubble come out ውጡ ወደ ውጪ እና ሄዱና ኦሮሞን ጠይቁ ሄዱና የታገለ ያለውን የሲዳማውን ሊጠይቁ ሄዱና ህዝቡን ጠይቁ ምንድነው የሚፈልጉት የናንተ ፕሮፓጋንዳ የድሮ ኢትዮጵያዊነት ወኔ አሻፈረን ምን ገዳይ በጎራዴ የለም ጠፋ ቀረያ ዋጋ የለው ዛሬ በሌላ ደረጃ ነው ሰው ዋጋት ላይ ያለው አይቻልም ያ እናንተ ኢትዮጵያ ሰው ማንቁርት ይዛችሁ ግሮሮ ውስጥ ማስገባት የምትሞክሩትን ሞኞቹ ፈልጓቸው አሉ የሃፓ ልጆች የድሮዎቹ ከሪያሊቲ ጋር የተጣሉ ሪያሊቲ ጋር የማይገናኙ ምንም አሴስ ማድረግ የማይችሉ ሳይንቲፊካሊ ያሁኑ ሲቹዌሽን አናላይዝ ማድረግ የማይችሉ ሰዎች አሉ ኦዲየንስ አላችሁ ምንም ነገር የማያውቁት ግን በብዛት ነክተዋል I hope የናንተ ሰዎች ይነቁባቸዋል sooner or later you are going to go out of business ከቢዝነስ ውጪ ነው የምትሆኑት እና ስለዚህ እኔ ከጊዜ ጋር ብትራመዱ ይሻላል እኔ በስራ እንድታጡና እንድትከስሩም አልፈልግም እኔ ምን አገባኝ እኔ ሳንቲም አልከፍላችሁ ግን ውሸት ብቻ በንዴት በእልክ እና በንዴት እናንተ ብቻ ለኢትዮጵያ ተቆርቋሪ እናንተ ብቻ ለአማራ ተቆርቋሪ እናንተ ብቻ ለኦሮሞ ተቆርቋሪ ለኦሮሞ ለአማራ ለምን ለዛ ህዝብ ተቆርቋሪ ብትሆን ለህፃናት ገጀራና ሽጉጥና እንትን ሰተ መንደር ውስጥ አታሰማራም ነበር ከዛ በኋላ በፕሮፓጋንዳ ከኋላ ከበሮ አትመቱም ነበር እና ይሄ ባዶ ከበሮ መምታታችሁን ብታቆሙ ይሻላችኋል I hope ይሄ አማርኛ ይገባችኋል መቼም ትንሽ እንደው ብትጣመም ትንሽ እንኳን እንደው ለነ ኤርሚያስ ምናምን እዛ ይገባችኋል አይደለ እንደሚገባችሁ ተስፋ አደርጋለሁ ስለዚህ በተቻለ መጠን ሪያሊቲውን መዋጥ አለባችሁ አይኖ ይመራል ሪያሊቲው በጣም ይመራል ከድሮ መንገድ በጣም ይለያል ሪያሊቲው is not comfortable ለእናንተ ደስ አይልም እኔ I feel pity አዝንላችኋለሁ ግን የግዴታ መዋጥ አለባችሁ እሬት ነው የምወራው እሬት ያለ መዋጥ መቻል አለባችሁ ስለዚህ አቋማችሁን አስተካክሉ ግንቦት 7 የለም የሱ አለቀ እየተጋለጠ ነው የድሮ የሃፓ የህፃናቶቹን ምንም የማያውቁትን ህፃናቶች ይዞ ወደ ጫካ መብረር ገንዘብ ሰጥቶ ወረቀት ማስበተን የማያውቁትን ፕላካርድ ተሸክመው ይሄዱ አሁን ይሄ እንዛ ውስጥ ፕላካርዱን ተሸክመው የሚሄዱትን ልጆች አቁም ብትጠይቅ የተሸከመውን እንኳን ማንበብ የማይችል ነው የሚያሳዝን ፍጥረት ለጥይት ልትዳርጓቸው ከመንግስት ላይ ጋር unnecessary confrontation ውስጥ ለማስገባት ልጆቹን ለማስጨረስ እናንተ አንድ ነገር ከሆነ ሸሽታችሁ ነው የምትወጡት በኃይለ ሥላሴ ጊዜም ሸሽታችሁ እንደወጣችሁ በደርግ ጊዜም ሸሽታችሁ እንዳመለጣችሁ ሁላችሁንም እናቃችኋል እስር ቤት ውስጥ ሆነ ማን እንደሆነ እናቃለን እዛ እስር ቤት አይናችን ፊት የታረዱት የደሃ ልጆች ናቸው የቅንብቢት ልጆች የቀጨኔ መድኃኔዓለም ልጆች የጉለሌ ልጆች የመርካቶ ልጆች የፒያሳ የዶሮ ማነቂያ ልጆች
ምንም ነገር የሌላቸው የደሃ ልጆች፣ የሰንጋትራ ልጆች፣ የአሜሪካን ግቢ ልጆች እነዚህ ናቸው ያለቁት። እናንተስ ሳው ሳይነቃባችሁ መሽለቅ ማምለጥ ከከፍተኛ በጉቦ ማምለጥ በጉቦ ብትያዙም በጉቦ ነው የምታመልጡ። ምክንያቱም አባቶቻችሁ ዘመዶቻችሁ በሙሉ ገንዘብ ነበራችሁ፣ ሄደው ጉቦ ይከፍላሉ። ነገ ጠዋት የላችሁ። የት ነው? ቦሌ አሜሪካን ሀገር ገባ። ደሃው ነው የተረሸነው። ደሃው ነው ያለን። በአንድ ጉድጓድ 30 40 የተቀበረው ደሃው ነው። ስለዚህ ለደሃውን ብታስቡ፣ ሪያሊቲውን ብትጨብጡ፣ ፕሮፓጋንዳችሁን ቂጥ ያለው እንደው ደህና የሚዋጥ አይነት ፕሮፓጋንዳ፣ ዝም ብሎ ውሸት አይነት ፕሮፓጋንዳ ባትነዙ ይሻላችኋል። ይሄ ነው የኔ ምክር። ዛሬ እቺ አጭር ቅመም የምትመስል ሬት የምትል መልእክት እየመረራችሁ አትሊስት በኔ ሞት ዋጧት። በኔ ሞት አንድ ጊዜ እንደው ወንጨት በሉ። ምንም አትልም። አይኖ እርር ነው የምታሰኘው። ስለዚህ የኦሮሞ ልጆች አብሽር፣ በምንም ተአምር ወደ ኋላ እንመለስም፣ እናሸንፋለን። እግዚአብሔር ከኛ ጋር ነው። የኛ የሰው መብት አንፈልግም። በግፍ አልተነሳንም። ለመብታችን ነው የተነሳነው። መብታችን እስክናገኝ ድረስ ወደፊት እንገፋለን። ደግሞ እርግጠኛ ነኝ እናሸንፋለን። ደህና ሁኑ።